ይህ የላስታ ወረዳ የመንግስት ኮሚኒኬሽን የሬዲዮ ፕሮግራም ነው። ዛሬ በአለማችን የስልጣኔ ቁንጮ ላይ ተሰይመው ለእድገትና ልማት ጎዳና ገስግሰው የምናያቸው ሀገሮች መነሻቸው ትምህርትን በተሻለ መንገድ በማስፋትና የተማረ የሰው ኃይል በጥራትና በብዛት ለማፍራት ሰብአዊ ልማት ላይ ትኩረት ሰጥተው መስራታቸው መሆኑ ይታወቃል። ሆኖም የትምህርት ጥራት ለማምጣት መንግስት ብቻ ሳይሆን መንግስታዊ ያልሆኑ ድርጅቶችም የራሳቸውን ድርሻ እያደረጉም ይገኛል። በመሆኑም መንግስትና መንግስታዊ ያልሆኑ ድርጅቶች ጋር በመመካከር ማህበረሰቡን ተጠቃሚ የሚያደርጉ የተለያዩ ድጋፎችን በማድረግ ትምህርት ተደራሽነትና ጥራትን ለማምጣት የኢማጂን ዋይደር ኢንተርናሽናል ኦርጋናይዜሽን ድጋፍ አድርጓል። በወረዳው ካሉ 32 ትምህርት ቤቶች ትምህርታቸውን መማር ላልቻሉ ህጻናት የትምህርት መማሪያ ቁሳቁስ ደብተር፣ እስክርቢቶ፣ እርሳስ፣ የትምህርት መርጃ መሳሪያ ቁሳቁሶች፣ ኮምባይንድ ዴስክ፣ ብላክቦርድ፣ ዳስተር፣ ጆክ እና የስፖርት ልብሶችን ድጋፍ እያደረገ መሆኑን የኢማጂን ዋይደር ኢንተርናሽናል ኦርጋናይዜሽን የሰሜን ወሎ ዞን ፕሮግራም ኮኦርዲኔተር አቶ አይንዬ ተፈራ ገልጸዋል። ኢማጂን ዋይደር ኢንተርናሽናል ኦርጋናይዜሽን በነገራችን ላይ በላስታ ወረዳ ብቻ ሳይሆን በላሊበላም በራያ ቆቦ ተመሳሳይ አገልግሎቶችን እየሰጠ ይገኛል ማለት ነው። ይህ ብቻ አይደለም። ኮምባይንድ ዴስክም ብላክቦርድም ቾኮችንም እነዚህ ሙሉ ግብዓት የመማሪያ ግብዓቶችን በሙሉ በመሸፈን ልጆች ከትምህርት ገበታ ውጪ የሆኑ ልጆች እንደ ማንኛውም ሌላ አካባቢ ላይ በሰላምና በጸጥታ ከሚማሩ የእድሜ አቻዎቻቸው ጋር እኩል እንዲጓዙ እያደረገ ያለ ድርጅት ነው ማለት ነው። በመሆኑም ፕሮጀክቱ በላስታ በራያ ቆቦና በላሊበላ ከተማ እየሰራ መሆኑ እንደ ላስታ ወረዳ 196 የትምህርት ቁሳቁሶችና 196 የትምህርት መዝናኛዎች ሳጥን በመለገስ ከትምህርት ገበታ ውጭ ለሆኑ ተማሪዎች በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመከላከልና ልዩ ድጋፍ ለሚያስፈልጋቸው ህጻናት ተማሪዎች በመደገፍ ለወላጅ መምህራን ህብረት ለሚመለከታቸው የትምህርት ባለሙያዎችና 609 ለሚሆኑ የተለያዩ የማህበረሰብ ክፍሎች የተለያዩ ድጋፎችን ለማድረግ የግንዛቤ ስልጣናዎችን በተደጋጋሚ መስጠታቸውን ገልጸው የመምህር እጥረት ላሉባቸው ቀበሌዎችም 24 መምህራንን በመቅጠር ተማሪዎች ከእድሜ አቻ ተማሪዎቻቸው ጋር ለማድረስ እንደሚሰሩ መቻላቸውንም ተናግረዋል። መምህራን ሳይቀጠሩ የተበተኑ ተማሪዎችን አፈላልጎ በመመዝገብ ለነዚህ መምህራንን በመቅጠር የሚማሩበትን ስኮላስቲክ ማቴሪያል ደብተር፣ እስክሪብቶ፣ እስራስ፣ ላጲስ፣ መቅረጫ እነዚህም በማሟላት ቦርሳን ጨምሮ ማለት ነው። እነዚህም በማሟላት ትምህርት እንዲማሩ እያደረገ ይገኛል ማለት ነው እና ይህንንም አገልግሎቱን አጠናክሮ ይቀጥላል። ማህበረሰባችንን በዚህ መልኩ እያገለገልን እንገኛለን። በተለይ በዚህ ሳምንት ደግሞ የሪክሪኤሽናል ኪት እና ኢሲዲ ኪት ለተማሪዎች ሰጥተናል ማለት ነው። ይህም በላስታ ወረዳ ብቻ እንኳን ብንመለከተው 196 የመዝናኛ ልጆች ሊማሩባቸው ሊጫወቱባቸው ጭንቀትን ሊረሱባቸው የሚችሉ የመጫወቻ ቁሳቁሶችን 196 በሚሆኑ ሳጥኖች ለግሰናል። እንዲሁም ደግሞ የመማሪያ የተለያዩ ቅርጻ ቅርጾችን እየገጣጠሙ የአእምሮ እድገታቸውን ሊያዳብሩበት የሚችሉበትንም እንደዚሁ ኢሲዲ ኪት 196 ሳጥኖችን እንደዚሁ
ለግሰናል ማለት ነው። በተጨማሪም ወደ 609 የሚሆኑ ማህበረሰቦችን በመለየት ኬዝ ማኔጅመንት ሰርቪስ ስር በዚህ ፕሮግራም ስር በመለየት 609 የሚሆኑ በአሁኑ ሰዓት ለይተናል። ለነዚህም የሚያስፈልጋቸው ልብስ የመረጡ አሉ፣ ብርድ ልብስ የሚያስፈልጋቸው አሉ፣ ፍራሽ የሚያስፈልጋቸው አሉ። እነዚህ ለይተን ጨርሰን አሁን በቅርቡ እቃውም ፕሮኪውር ተደርጓል፣ ለማህበረሰባችን ተደራሽ እናደርጋለን። የላስታ ወረዳ ትምህርት ጽሕፈት ቤት ዋና ኃላፊ አቶ መንጋው ዘመነ እንደሚገልጹት ፕሮጀክቶቹ ለትምህርት ሽፋንና ጥራት ለማስጠበቅ በከፍተኛ ደረጃ ግብዓቶችን በማቅረብ እየሰሩ መሆኑን ጠቅሰው በቀጣይ በወረዳው 84 ትምህርት ቤቶች በመኖራቸው ተጨማሪ ድጋፍ ለሚያስፈልጋቸውና እነዚህና ሌሎች መሰል ድርጅቶች ተጨማሪ ድጋፍ እንዲያደርጉላቸው መልእክታቸውንም አስተላልፈዋል። የትምህርት ጥራትን ለማስጠበቅ የመጀመሪያው የትምህርት ማቴሪያልን ማሟላት ነው። ከዚህ አንጻር ለመደበኛ ተማሪዎችም ለቅድመ መደበኛ ተማሪዎች የሚውል የኢሲዲ ኪት ወደ 196 እና የሪክሬሽናል ኪት ደግሞ 196 አጠቃላይ 392 ኪቶችን ተረክበን ወደ የትምህርት ቤቶቻችን እያሰራጨን ያለንበት ሁኔታ ነው ያለው። የትልቅ የሆነውን የትምህርት ቤት የግብዓት ችግር ይፈታልናል። አሁን ኢማጂን ዋን ዴይንም ዩኒሴፍንም የምጠይቀው ጥያቄ አንደኛ ችግር ውስጥ ስላሉ ለማህበረሰቡ ደብተርና እስክሪብቶ ተጨማሪ ለመደበኛ ተማሪዎች ቢያንስ 32 ትምህርት ቤት ይዟል። ለነሱ የሚሆን ማቴሪያል ብታሟሉልን። ከዛ በተጨማሪ ኮምባይን ዴስክ፣ ብላክቦርድ አሁን ላይ ችግር ውስጥ ነው ያለው ትምህርት ቤቶቹ። እነሱን ግብዓቶች የምታሟሉበት መንገድ ቢኖርና በዚህ መልክ በምችሉት በጀታችሁን እያጣጣማችሁ እኛን ትምህርት ቤቶቻችን ላይ ያሉትን ክፍተቶች በምችሉት ብትሞሉልን የሚል ጥያቄ አቀርባለሁ። ለተደረገልን እስካሁን ላለው እገዛ ግን ከፍተኛ የሆነ በጽሕፈት ቤት ውስጥ ምስጋና አለኝ። ትምህርት ለአንድ ሀገር እድገት፣ ልማት፣ የመልካም አስተዳደር፣ የዲሞክራሲያዊ ስርዓት ግንባታ መስፈን አይነተኛ መሳሪያ መሆኑ የሚያጠያይቅ ጉዳይ አይደለም። በመሆኑም ትምህርት ለአንድ ሀገር ለዲሞክራሲ፣ ለመልካም አስተዳደር ግንባታ ቁልፍ ሚና የሚጫወት መሆኑን በመገንዘብ ሁሉም የህብረተሰብ ክፍል ለትምህርት ልዩ ትኩረት በመስጠት የተጀመሩ ድጋፎች ተጠናክረው ሊቀጥሉ ይገባል እንላለን። ሰላም።